ቢስሚላህ አልሐምዱሊላህ። ይህ ሁለተኛው ክፍል ነው። ባለፈው እንደምታስታውሱት ይህ ሰው ሰፕረስድ ኤቪደንስ ፋላሲ ሰርቶ እሱን አይተን ነበር። ዛሬ ደግሞ በሁለተኛው ክፍል ጄኔቲክ ፋላሲን እናያለን። ስሚዑኒ ማዛ ወረደ ፊል ወሃቢያ፣ ስለ ወሃቢያ ምን የወረደ ነገር አለ? ኢላ ሐዲስ ሁናከ የጥሉዑ ቀርኑ ሸይጣን። ይህ ምንድን ነው? ነቢዩ ዓለይሂ ሰላቱ ወሰላም ለሻምና ለየመን ዱዓ ሲያደርጉ ለነጅድስ አላቸው አንድ ሰው ደገሙ። ሶስተኛው ላይ ምን አሉት? ሁናከ የጥሉዑ ቀርኑ ሸይጣን፣ ሁናከ የጥሉዑ ቁወቱ ሸይጣን አሉ። የሸይጣን ቅዋ የሆነ ሰው ይወጣል አሉ። ሙሐመድ ብኑ አብዲል ወሃብ ተፈጠረ። እንግዲህ የዚህን ሰው ንግግር እንደ ሽንፍላ ከፋፍተን ባየነው ቁጥር የተለያዩ ፋላሲዎችን እያገኘን ነው። እዚህ ጋር ደግሞ ጄኔቲክ ፋላሲ ሲሰራ እናገኘዋለን። ጄኔቲክ ፋላሲ ማለት የሚያጠነጥነው አንድ ሀሳብ ወይም እምነት መነሻው ወይም ኦሪጂኑ የሆነ ቦታ ስለሆነ ትክክለኛ ነው ብሎ ማሰብ ወይም ደግሞ ውድቅ ነው ብሎ ማሰብ ሊሆን ይችላል። ይህ ጄኔቲክ ፋላሲ ይባላል። ከአሜሪካ የመጣ ስለሆነ ትክክል ነው ብሎ የሚያስብ ከሆነ ወይ ደግሞ ከሳውዲ አረቢያ ስለመጣ ትክክል አይደለም ብሎ የሚያስብ ከሆነ ይህ ጄኔቲክ ፋላሲ እንለዋለን ማለት ነው። ነገር ግን ክሪቲካል ቲንከር የሆነ ሰው ማድረግ ያለበት የሐሳቡን መነሻ ቦታ ሳይሆን ማየት ያለበት ማስተዋል ያለበት ይህ ሐሳብ ትክክል ነው ወይስ ትክክል አይደለም። ሐቅ ከሆነ መቀበል፣ ካልሆነ ደግሞ መጣል ነው ያለበት። ይህ ሰው ግን እያደረገ ያለው ነገር ከማስተዋል መንገድ እጅግ የራቀ አይነት አካሄድ ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ደግሞ በአንድ ሐዲታቸው ላይ ነጅድን በተመለከተ ዱዓ አለማድረጋቸውን በማያያዝ ከነጅድ የመጣ ሐቅ ከነጅድ የመጣ ሐሳብ ትክክል አይደለም ብሎ ኮንክሉድ ሲያደርግ እናገኘዋለን። ይህ ሰው የሰራው ፋላሲ ወይም የማሳሳት አካሄድ ጄኔቲክ ፋላሲ እንለዋለን። የአንድን ሐሳብ ወይም እምነት መነሻው ቦታውን በማየት ብቻ ኮንክሉድ ማድረግ ይህ ጄኔቲክ ፋላሲ ነው። በነገራችን ላይ የአንዲት ሀገር ወይም የአንድ ቦታ ምርጥ መሆን ዘውታሪና ከራሱ ጋር የተለጠፈ ነገር እኮ አይደለም። አንተ ራስህ በጠቀስከው ሐዲስ ሻምን በተመለከተ አላህ በቁርአኑ ሰኡሪኩም ዳረል ፋሲቂን የሚለውን የቁርአን አያ ሲያብራሩ ጠበሪ የሚባሉት ታላቁ ሙፈሲር በተፍሲራቸው ላይ ብዙ አይነት አቋሞችን ካሳዩ በኋላ ሰኡሪኩም ዳረል ፋሲቂን የአመፀኞች አገር የተባለችው ሻም ነች ይላሉ። የሆነ ጊዜ የአመፀኞች የፋሲቆች አገር የተባለች፣ ሌላ ጊዜ ደግሞ የሙእሚኖች የሳሊሆች አገር አላህ ያደርጋታል። ከዚህ የበለጠ ነገር ላሳይ። መልእክተኛው ዓለይሂ ሰላቱ ወሰላም መካን ትተው ወደ መዲና ከተሰደዱ በኋላ መካ ላይ እኮ እስልምናን ተቀብሎ ራሱ መቀመጥ የተከለከለ ነበር። የተከለከለ ነበር ስልህ ሙሽሪኮቹ ራሱ አያስቀምጡህም ለማለት ሳይሆን አላህ ራሱ መካ ላይ ሰልመው የተቀመጡ ሰዎችን ወደ መዲና ሂጅራ እንዲያደርጉ አዟቸው ነበር። መሰደድ እየቻሉ ያልተሰደዱትንም ወቅሷቸዋል። ለማንኛውም ምድርን በሽርክ የሚያቆሽሿትም በተውሂድ የሚያሳምሯትም ሰዎች ናቸው። የሆነ ጊዜ የአመፀኞች ሀገር የተባለች ስፍራና አካባቢ፣ ሌላ ጊዜ ደግሞ የአማኞች ሀገር ያደርጋታል። ስናጠቃልለው ሸይኽ መሐመድ ብን አብዱልወሃብ ረሂመሁላህ የትውልድ ሀገራቸው ሐዲሱ ላይ የተጠቀሰችው ነጅድ ነች ብለን ብንስማማ እንኳን ከነጅድ የመጣ እውነት ሲኖር አንቀበልም ለማለት ምክንያት አይሆንም። መከተል ሙከረማ የተቀደሰች የተከበረች ሀገር ብትሆንም መነሻው መካ የሆነ የተሳሳተ አስተሳሰብና የተሳሳተ አመለካከት የተሳሳተ ሐሳብ ቢኖር ትክክል ነው ልንል አንችልም። ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ኢነ አክረመኩም ዐንደላሂ አትቃኩም። በነገድና በጎሳ የከፋፈልናችሁ ትተዋወቁ ዘንድ ነው። ከእናንተም ውስጥ በላጩ አላህን ይበልጥ የሚፈራው ነው ይለናል አላሁ ጀለ ወዐላ።